ሰላም እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዛሬው ፓርት 4 ቪዲዮ ስለ ኢንቪቴሽን እናያለን። ስንት አይነት ኢንቪቴሽን እንዳሉና እንዴት አድርገን ኢንቫይት እንደምናደርግ ፕሮሰሱን እናያለን ማለት ነው። በመጀመሪያ ግን ቻናሌን ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ዜን ቀጥታ ወደ ቪዲዮ እንሂድ። እንግዲህ ኋላ ፊት ለፊቱ ይሄን ይመስላል ሆሙ። ከታች ሆም ሜሴጅ እና ሚ የምትል የተደረደሩ ሶስት አይከኖች አሉ። እኛ ሚ የምትለውን ነክተን እንገባለን። ሚ ላይ ሁሉም ነገር ኦልሞስት 90% ያለው እዚህ ውስጥ ነው፣ ሆም ውስጥ ሚ ውስጥ ማለት ነው። ዜን እኛ የምንፈልገውን ኢንቪቴሽን ስለሆነ የት ነው የምንገባው? ኤጀንሲ የምትላለች ከስር ባግ የምትመስል ኤጀንሲ የምትላለች እንገባለን። ኤጀንሲ የሚለው እንግዲህ ይሄን ይመስላል። ከላይ ኢንቫይት ሆስት እና ኢንቫይት ኤጀንሲ የሚሉ ሁለት ጽሁፎች አሉ። እኛ ኢንቫይት ሆስት የሚለው ውስጥ እንገባለን። ዜን ኢንቫይት ሊንክ ብሎ ከታች ኮፒ ይለናል። ከዚህ ይሄ የኛ ሊንክ ነው ማለት ነው። ልጆች ስንልክ ሁል ጊዜ እዚህ ገብተን ኮፒ እንብለን ነው እንልከው ማለት ነው። የማይቀየር ሁሌ አንድ አይነት ሊንክ ነው ውስጥ ያለው። እሱን ኮፒ አድርገን የት ነው ልንልክ ያሰብነው? በቴሌግራም ነው የምንልክላቸው፣ በዋትስአፕ ነው፣ በፌስቡክ ነው። እሱ እናንተ መርጣችሁ የፈለጋችሁበት ላኩ። እኔ እናንተ ለማሳየት ለምሳሌ ቴሌግራም ላይ ለአንድ ሰው ልኬ ያሳያችሁ። እዚህ ገባለሁ። ዜን ፔስት ለውና ሴንድ ላለሁ ላኩኝ ማለት ነው። አሁን ይሄ ሊንክ የደረሰው ሰው ይሄ ሊንክ ቀጥታ ተጭኖ የት ይገባል? ፕሌይ ስቶር ላይ ወስዷል ማለት ነው። ፕሌይ ስቶር ላይ ገብቶ ዳውንሎድ ይለዋል። ዜን የሚጠይቀውን ነገር ይሞላል፣ ስም፣ ሀገር ምናምን ይሞላል። ይሄን ደግሞ እንዴት እንደሚሞላ በፓርት 1 ቪዲዮ አሳይቻለሁ። ፓርት 1 ላይ ገቡና ኋላ አካውንት እንዴት እንደሚከፈት አሳይቻለሁ። በዛ መሰረት ከፍቶ ይገባል ማለት ነው። ዜን አውቶማቲካሊ ከኛ ስር ሆነ፣ ሆስት ሆነ ማለት ነው። ሁለተኛው ኢንቪቴሽን ሆስት ሆነ። ሁለተኛው ዘዴ ደግሞ ምንድን ነው? ለምሳሌ አሁን እኛ ሊንክ ሳንልክ ራሳቸው በራሳቸው ኋላ ቮይስ ቻት ብለው ከፕሌይ ስቶር ላይ አውርደው ሞልተው ገብተው ቀጥታ እኛ ቤት ድንገት ሊመጡ ይችላሉ፣ ወይ ሰንበዲ ቤት ይገባሉ። ለምሳሌ አሁን እኛ ቤት መጡ እንበል። ልክ እኛ ቤት ሲመጡ አዲስ መሆናቸውን ካወቅን በኋላ ምንድነው የምናደርገው? ልክ በቅድሙ መሰረት ሊንኩን እንለካላቸዋለን። አሊያም ደግሞ የእነሱ ከስማቸው ለምሳሌ አሁን ዳይት 5 ብሎ ከታች 12020001 ብሎ የኮፒ ምልክት አለች አራት ማዕዘን፣ እሷን የእነሱን ማለት ነው። የእነሱን ሄደን አራት ማዕዘን አንዴ ስናካ ኮፒ አድርገን አይዲያቸው ማለት ነው። አይዲያቸውን ኮፒ አድርገን መጥተን ቀጥታ ኢንቫይት ውስጥ ላይ ገብተን እዚህ ጋር ምን ይላል? ኢንፑት ዩዘር አይዲ ይላል። ኢንፑት ዩዘር አይዲ የሚለው ጋር ገብተን የእነሱን አይዲ ኮፒ አድርገን እዚህ ጋር መጥተን ፔስት እንለዋለን። ከዛ ቼክ እንለዋለን። ቼክ ስንለው የእነሱ ስም እና የእነሱ አይዲ በትንሹ እዚህ ጋር ይመጣል። ሴንድ እንለዋለን። ሴንድ ስንል እነሱ ጋር ሲስተም ሜሴጅ ውስጥ እከሌ ይህን ሆስት እንድትሆን በሱ ስር እንድገባ ልኮላል፣ ሪጀክት አርግ ይለዋል፣ ወይም ደግሞ አግሪ በል ይለዋል። አግሪ እንዲል እናደርጋቸዋለን። የዛኔ አውቶማቲካሊ እኛ ጋር እነሱ ጋር ኖቲፊኬሽን ይደርሰናል ማለት ነው። በእኛ ስር ሆኑ ማለት ነው። የመጀመሪያው ኢንቫይት ሆስት ይሄን ይመስላል። ሁለተኛው ኢንቫይት አይነት ደግሞ ኢንቫይት ኤጀንሲ ነው። ይሄ በእኛ ስር ሆስት ከሆኑ በኋላ እውቀት ካዳበሩ በኋላ ኤጀንት ማድረግ ስንፈልግ ኢንቪቴሽን ኤጀንሲ የምትለውን አንዴ እነካለን። ስነካ ኮፒ ሰክሰስ ይላል። ይሄ ሊንክ ነው፣ የኛውም ኮፒ ያደረግን ማለት ነው። ዜን ወስደን ሊንኩን ለልጆቻችን ሆስት ለኛ ውስጥ ማለት ነው ስንልክላቸው ልክ እንደቅድሙ ሪጀክት አድርግ ወይም አግሪ ይላል። አግሪ ብለው ሲገቡ ሰብ ኤጀንት ሆኑ ማለት በእኛ ስር ሆነው አድርገው ኤጀንት ሆኑ፣ በእኛ ስር ሆኑ ማለት ነው። ኤጀንት ሆነው ሁለተኛው ኢንቫይት ኤጀንት ይሄን ይመስላል። ግን ብዙ ጊዜ ይሄ ፕላትፎርም ምንድነው አዲስ የመጡት ሰዎችን ይሄን ሊንክ ብንልክላቸው ቀጥታ ኤጀንት ሆኑ ማለት ነው። ሆስት ሳይሆኑ ቀጥታ ኤጀንት በአንድ ቀን ውስጥ ኤጀንት ሆኑ ማለት ነው። ይሄ ግን ብዙ ጊዜ አይመከርም። ለምን? ፕላትፎርሙ በደንብ አልተረዱትም፣ አላወቁትም ተብሎ ስለሚታሰብ ማለት ነው እንጂ አስ ኤ ፖሲቢሊቲ ይቻላል፣ መላክ ይቻላል። በአንድ ቀን ገና እንደገባ ኤጀንት ማድረግ እንችላለን። ለዛ ነው ፊት ለፊት እዚህ ጋር የተቀመጠው። ሁለቱ ይሄን ይመስላል። ሶስተኛውና የመጨረሻው የኢንቪቴሽን አይነት ምንድነው? ጌም ነው። የጌም ሊንክ ነው። ጌሙን ስንልክላቸው ያን ጌም ሊንክ ተጭነው ገብተው ጌም ሲጫወቱና ቢግዊን ሲያደርጉ ከዛ ላይ በኮሚሽናችን በኤጀንት ሌቭላችን መሰረት ማለት ነው ኮሚሽን እናገኛለን ማለት ነው። እነሱ ስለተጫወቱ በእኛ ሊንክ ተጫውተው ስላሸነፉ ይሰጠናል ማለት ነው። እሱን ለማድረግ ኢንቪቴሽን የምትል ካላለች ወይ እሷን እነካለን። አሊያም ደግሞ ከታች ኢንቫይት ፍሬንድስ የሚል ያለ ጂነስ ጌም ሪዋርድ የሚል ትልቁ በቀይ መደብ ከሁለት አንዱ ጋር እንገባለን። ሁለቱም ወደ አንድ ቦታ ነው የሚወስደን።
ስንገባ እንግዲህ ይሄን ይመስላል። ውስጡ ይሄን ይመስላል። ሩሎች ምናምን አሉት። ሩሎቹ ምናምን እናንተ አንብቡ። እዚህ ጋር ውስጥ የሚላለ እሱን ግቡና አንብቡ። ዜን ኢንቫይት ፍሬንድ የሚላለ ኢንቫይት ፍሬንድ ስትሉት ኮፒ፣ እዚህ ጋር ሊንክ ነው አያችሁ። ኮፒ አድርገን ለምንፈልጋቸው ሰዎች እንልክላቸዋለን። ፈለግነው በፌስቡክ ነው፣ በቴሌግራም ነው፣ በዋትስአፕ ነው፣ ብቻ እነሱ ይገኛሉ ብለን ባሰብነው ቀጥታ እንልካለን። ወይ ደግሞ ኮፒ ሊንክ አድርገን እነሱ ያሉበት ድረስ ሄደን ፔስት እናደርጋለን ማለት ነው። እነሱ ያንን ተጭነው ሲገቡና ጌም ዊን ሲያደርጉ እኛ ስለላክልናቸው ጌም ሪዋርድ የሚላለ ለ30 ዴይስ በ30 ቀን ውስጥ ምን ያህል እንዳገኙ በእንትናችን መሰረት ይገባልናል ማለት ነው። የዛሬ ቪዲዮ እንግዲህ 3 ነገር አየን። ኢንቫይት ሆስት፣ ኢንቫይት ኤጀንሲ እና ጌም ኢንቪቴሽን። 3 አይነት ኢንቪቴሽን ስላለው ይሄኛው ፕላትፎርም ከሌሎቹ ላይ የሚያደርገው ማለት ነው። ይሄን አይተናል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉልኝ። እንዲሁም ደግሞ ሌላ ቀን የምለቀው ፓርት 5፣ 6 ስለሚኖር ሰብስክራይብ ማድረጋችሁን አትርሱ። በጣም አመሰግናለሁ። መልካም ቀን።